በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ማቴዎስ ወንጌል ማብራሪያ ምዕራፍ 6 ክፍል 1። ውድ የመርሃ ተዋሕዶ ተከታታዮች፣ ከብዙ ጊዜ ቆይታ በኋላ የቅዱስ ማቴዎስ ወንጌል ማብራሪያ ዝግጅታችንን ካቆምንበት እንቀጥል ዘንድ እንኳን በሰላም ተገናኘን። በዛሬው ክፍል ምዕራፍ 6ን እንጀምራለን። ይህ ምዕራፍ የተራራው ስብከት በመባል ከሚታወቁት ሦስቱ ምዕራፎች ውስጥ ሁለተኛው ምዕራፍ ነው። በዚህ ክፍል ጌታችን በውጭ በሰው ለመታየት ወይም ለሰው ይምሰል ሳይሆን ለእግዚአብሔር ልንኖር እንዲገባ ያስተምረናል። የማቴዎስ ወንጌል ምዕራፍ 6 በውስጡ 34 ቁጥሮች ያሉት ሲሆን ለማጥናት ይመች ዘንድ በ5 ከፍሎ መመልከት ይቻላል። እነርሱም አንደኛ አንቀጸ ምጽዋት ከቁጥር 1 እስከ 4፣ ሁለተኛ አንቀጸ ጸሎት ከቁጥር 5 እስከ 15፣ ሶስተኛ አንቀጸ ጾም ከቁጥር 16 እስከ 18፣ አራተኛ ስለ ሰማያዊ መዝገብ ከቁጥር 19 እስከ 24 እና አምስተኛ መጨነቅ እንደማይገባ ከቁጥር 25 እስከ 34 ናቸው። በዛሬው ቪዲዮ ስለ ምጽዋት የሚገልጸውን ክፍል እንመለከታለን። እግዚአብሔር አምላክ ማስተዋሉን ያድለን። አንደኛ አንቀጸ ምጽዋት ከቁጥር 1 እስከ 4። ይህ የመጀመሪያው ክፍል ጌታችን ስለ ምጽዋት ያስተማረበት ክፍል ነው። እያንዳንዱን ጥቅስ እያነበብን ማብራሪያውን እንመልከት። ለሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁም። የማቴዎስ ወንጌል ምዕራፍ 6 ከቁጥር 1። ምጽዋታችሁን በሰዎች ፊት አታድርጉ ሲል ምን ማለቱ ነው? ሰው ይይልን ይወቅልን ብላችሁ አታድርጉ ማለቱ ነው። ምጽዋታችሁንም በምታደርጉበት ጊዜ ግብዞች በሰዎች ዘንድ ሊመሰገኑ በምኩራብና በአውራ ጎዳና እንደሚያደርጉት በፊታችሁ መለከት አታስነፉ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 2። መለከት አታስነፉ ሲል አንደኛ ሰው ሰብስባችሁ ቀን ቀጥራችሁ አዋጅ ነግራችሁ አታድርጉት፣ ሁለተኛ ውዳሴ ከንቱ ፈልጋችሁ አታድርጉት ማለቱ ነው። እዚህ ላይ ማስተዋል ያለብን አንድ ሰው ለመታየት ሳያስብ በሌሎች ሰዎች ፊት ምጽዋት ሊያደርግ ይችላልና፣ ዳግመኛም አንድ ሰው በሌሎች ሰዎች ፊት ምጽዋት ባያደርግም ይህን የሚያደርገው ለመታየት አስቦ ሊሆን ይችላል። ስለዚህ እግዚአብሔር የሚቀጣንና ሹመት ሽልማት የሚሰጥበት እንዲሁ አፋዊ የሆነ ድርጊትን ሳይሆን በምን አይነት ሕሊና እንደተሰጠ ተመልክቶ ነው። በማቴዎስ ወንጌል አንድምታ መጽሐፍ ላይ እዚህ ላይ የሚጠቀስ ታሪክ አለ። ይኸውም ቅዱስ ዮሐንስ አፈወርቅ ይህን ሲያስተምር አንድ ባለጸጋ መምህር ከንቱ ውዳሴ ይቃወመኛል፣ ምጽዋትም እወዳለሁ አለው። ቅዱስ ዮሐንስ አፈወርቅም ምጽዋቱን መጽውት፣ ከንቱ ውዳሴውን ተው አለው። ባለጸጋውም ምጽዋቱን ተው ትለኝ እንደሆነ ነው እንጂ ከንቱ ውዳሴውን አልተውም አለው። ቅዱስ ዮሐንስ አፈወርቅም በል ሁሉንም አድርግ፣ ሰው ዘርቶ ያረመ የጠበቀ እንደሆነ ብዙ ያገኛል፣ ያላረመ ያልጠበቀ እንደሆነ የእሸት እንዳያጣ ጥቂት አታጣም፣ ስጥ ብሎታል። ዋጋቸውን ተቀብለዋል ሲል የተቀበሉት ዋጋ ምንድን ነው? ውዳሴ ከንቱን ነው። ስለዚህ ምጽዋት ስናደርግ ከሰዎች ዘንድ ምስጋናን ለማግኘት ፈልገን ሳይሆን ያ የተቸገረ ሰው ከስቃዩ እንዲላቀቅ እንዲሁም ከሰማያት ባለው እግዚአብሔር ዘንድ ዋጋ እንደሚያስገኝልን አድርገን መመጽወት ይገባናል። በመቀጠል ጌታችን ምጽዋት ማድረግ ያለብን እንዴት እንደሆነ በቁጥር 3 እንዲህ ይለናል። አንተስ ምጽዋትን በምታደርግበት ጊዜ
ቀኝ የምትሰራውን ግራ አትወቅ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 3። ቀኝ የምትሰራውን ግራ አትወቅ ሲል አንደኛ በቁሙ ግራ የተባለው ግራ እጅ ነው። ይኸውም ግራ ደካማ ነው። ትንሹን ትልቅ ጥቂቱን ብዙ ያስመስላልና ጥቂት ሰጥቶ ብዙ ሰጠው ብሎ እንዳይታበይ ወይም አበዛውት ልቅንስ ብሎ እንዳይሰስት ነው። ዳግመኛ ግራ የትዕቢት የንቀት ነውና ምጽዋት በትህትና በየዋህነት እንጂ በንቀት ሊሆን እንዳይገባ ለማጠየቅ ግራ አትወቅ አለ። ሁለተኛ ግራ የተባለ ቤተሰብ ነው። ባል የከፋ እንደሆን ሚስት ነስት ስትል አይሆንም ያልቅብናል እንደያለን ብሎ ያውካል። ሚስትም የከፋች እንደሆነ እንዲሁ ታደናቅፋለች። ልጆችም ከጠመሙ ወላጆች እንስት እንመጽው ሲሉ በምን ሊያስተምሩን ምናቸውን ሊያወርሱን ብለው ያሰናክላሉ። ይህ ሁሉ ለትሩፋት እንቅፋት ነውና እንስት እንመጽውት ብላችሁ አታሰሙ አታውጁ፣ የፈቃዳችሁን ያቅማችሁን መጽውቱ እንጂ ሲል ነው። ምጽዋት በስውር ይሁን፣ በስውር የሚያባት በግልጥ ዋጋን ይሰጣል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 4። በስውር የሚያይ ሲል ምን ማለቱ ነው? ስትመጸውት ተሰውሮ የሚያይ፣ አንድም ተሰውረ ስትመጸውት የሚያይ ማለቱ ነው። በግልጥ ዋጋን ይሰጣል ሲል ምን ማለቱ ነው ቢሉ በጻድቃን በሰማዕታት በመላእክት በኃጥአን በአጋንንት ፊት ገልጾ ዋጋን ይሰጣል ማለቱ ነው። ስለዚህ አሁን በጎ ሥራዎችን ከጥቂት ሰዎች ብትሰውር እግዚአብሔር ራሱ በጊዜው ጊዜ ከብዙ ክብርና በሰዎች ሁሉ ፊት ገልጦ ዋጋን ይሰጣል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 4 ላይ ያለው ማብራሪያ እስከዚህ ያየነው ሲሆን የዛሬውን ክፍል ከመጨረሻችን በፊት ስለ ምጽዋት በመጽሐፍ ቅዱስ የተጠቀሱ ተጨማሪ ጥቅሶችን እንመልከት። የምጽዋት ምንነት። ምጽዋት የሚለው ስርወ ቃል መጽወተ ከሚለው የግዕዝ ስርወ ቃል የተገኘ ሲሆን ትርጓሜውም ስጦታ፣ ችሮታ፣ ልግስና ማለት ነው። ምጽዋት ሰው ለሚሹት ሰዎች ወጥቶ ወርዶ በድካሙና በውዙ ባገኘው በገንዘቡ አበድሬ ይቀበላለሁ ሳይል የሚፈጽመው ርኅራኄ ነው። ምጽዋት የተራበውን ቆርሶ ማብላት፣ የተጠማውን ማጠጣት፣ የታረዘውን ማልበስ፣ የተቸገረውን መርዳት ነው። ምጽዋት በፍጹም ርኅራኄ የተቸገሩ ድሆችን ማሰብ ነው። እግዚአብሔር ለድሃ አደጎች ለሙት ልጆችና ለነዳያን የሚያስብ አምላክ ነው። እርሱ እንደወደዳቸው እኛም እንድንወዳቸው የአርአያነቱን ፈለግ እንድንከተል ይፈልጋል። ምጽዋትና መራራት ከአምላክ የተገኘ ባህሪ ነውና ሰው በምጽዋት በሚቻለው መጠን ፈጣሪውን ይመስለዋል። ሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 48። በብሉይ ኪዳን እግዚአብሔር አምላክ በኦሪት ዘዳግም ምዕራፍ 15 ከቁጥር 7 እስከ 11 ላይ እንዲህ ይለናል። አምላክ እግዚአብሔር በሰጠ ምድር ካሉ ከተሞች በአንዲቷም ውስጥ ከሚኖሩ ከወንድሞች አንዱ ቢቸገር ልብህን አታጽና፣ ለወንድም ከመስጠት እጅን አትመልስ። ነገር ግን እጅን ለእርሱ ዘርጋ፣ የለመንን ሁሉ ስጠው። 7ኛው ዓመት የምሕረት ዓመት ቅርብ ነው። አልሰጠውም ብለህ ክፉ ሐሳብ በልብህ እንዳታስብ ለራስ ወቅ። ወንድምህም ዓይኑን በአንተ ላይ ያከፋል፣ እርሱም ወደ እግዚአብሔር በአንተ ላይ ይጮሃል፣ ኃጢአትም ይሆንብሃል። እጅን በምትጥልበት ሁሉ አምላክ እግዚአብሔር ስለዚህ ሥራ ይባርክሃልና ፈጽመ ስጠው፣ የለመንህን ያህል አበድረው። በሰጠው ጊዜ በልብህ አትጸጸት፣ ድሃ ከምድር ላይ አይታጣምና። ስለዚህ እኔ በሀገር ውስጥ ላለው ድሃ ለሚለምንህም ወንድምህ እጅን ዘርጋ ብዬ አዝሃለሁ። በአዲስ ኪዳንም አምላካችን መድኃኒታችን ኢየሱስ ክርስቶስን ነዳያንን መርዳት እንዳለብን በሉቃስ ወንጌል ምዕራፍ 12 ከቁጥር 33 እስከ 34 ላይ ሀብታችሁን ሸጣችሁ ምጽዋት ስጡ በማለት አስተምሮናል። ምጽዋት ብልሆች ሰዎች ከእግዚአብሔር ዘንድ የሚያስቀምጡት አደራ ነው።
ይህንንም ጌታችን በሉቃስ ወንጌል ምዕራፍ 12 ከቁጥር 33 እስከ 34 ምጽዋት ስጡ ብሎ ካስተማረ በኋላ በመቀጠል ሌባ በማያገኝበት፣ ነቀዝ በማያበላሽበት የማያረጅ ከረጢት፣ የማያልቅ መዝገብ በሰማይ ለእናንተ አድርጉ፣ መዝገባችሁ ካለበት ልባችሁ በዚያ ይኖራል በማለት ምጽዋት መስጠታችን ሀብት ዝገት በማያጠፉት፣ ሌቦች አጥሩን ጥሰው ግድግዳውን ምሰው ግንቡን አፍርሰው ጉድጓዱን ምሰው በማይወስዱበት ስፍራ ለፈት ጥፋት በሌለበት ሰማያዊ መዝገብ ማከማቸትን አስተምሮናል። በተመሳሳይ በቀጣይ በማቴዎስ ወንጌል ማብራሪያ ክፍላችን እንደምናየው በማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ 21 ላይም ተጠቅሷል። ምጽዋት ከርኅራኄ ወገን ነው። ምጽዋትስ ከርኅራኄ ወገን ነው። ይኸውም ሰው በገንዘቡ ምጽዋት ለሚሹት ሰዎች የሚያደርገው ርኅራኄ ነው። ፍትሐ ነገሥት አንቀጽ 16 ከቁጥር 125። ምጽዋት ለፈጣሪ የሚያበድሩት ብድራት ነው። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል፣ እንደ ስጦታውም መልሶ ይከፍለዋል። መጽሐፈ ምሳሌ ምዕራፍ 19 ከቁጥር 17። ምጽዋትን የሚመጸውት ሰው ለእግዚአብሔር ያበድራል፣ በእጁም የሚበቃ ያለው ትእዛዙን ይፈጽማል። መጽሐፈ ሲራክ ምዕራፍ 29 ከቁጥር 1። ምጽዋት ሰው ለሰው ያለውን በጎ ፈቃድ የሚገልጥበት ክርስቲያናዊ ስነ ምግባር ዘርፍ ነው። በብዙ መከራ ከመፈተናቸው የተነሳ ደስታቸው በስቷልና በድህነታቸው ጥልቀትም የለጋስነታቸው ባለጠግነት በስታለችና። ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 2። ለሚለምን ሁሉ ስጥ፣ ካንተም ሊበደር የሚወደውን አትከልክለው። የማቴዎስ ወንጌል ምዕራፍ 5 ከቁጥር 42። ጠላት ቢራብ አብላው፣ ቢጠማም አጠጣው። መጽሐፈ ምሳሌ ምዕራፍ 25 ከቁጥር 1 ወይም መጽሐፈ ተግሣጽ ምዕራፍ 1 ከቁጥር 1። እዚህ ላይ ምጽዋት የሚለው ሲነገር ለሕሊና ፈጥኖ የሚታየን የገንዘብ፣ የምግብ፣ የቁሳቁስ ስጦታ ነው። ነገር ግን ምጽዋት በገንዘብ በአይነት ስጦታ ብቻ የሚወሰን አይደለም። ምጽዋት ካለው ነገር የሌለው ነገር መረዳት እስከሆነ ድረስ በሚቆጠርና በሚሰፈር ብቻ አይወሰንም። ደካሞችን በጉልበት ያልተማሩትን በእውቀት የሙያ እርዳታ የሚያስፈልጋቸውን በሙያ መርዳት ምጽዋት ነው። የሐዋርያት ሥራ ምዕራፍ 3 ከቁጥር 2 እስከ 10 ላይ ጴጥሮስና ዮሐንስ ድውይ እንደፈወሱ፣ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ላይ ደግሞ ስለ መክሊት የተጻፈውን ያንብቡ። ምጽዋት 4 ነገሮች እንዳይኖሩባት መጠንቀቅ ይገባል። ምጽዋት ከክፋት፣ ከማድላት፣ ከግብዝነት፣ ብድራትን ከመሻት የተለየች ልትሆን ይገባታል። ክፋት ስንል እገሌ ወዳጄ ነው እሰጠዋለሁ፣ እገሌ ጠላቴ ነው እነሰዋለሁ ማለት ነው። ማድላት በወዳጅነት በዝምድናና በመሳሰሉት። ግብዝነት ዛሬ ምጽዋት የሰጠውን ሰው ነገ እኔ በሆንሁ አሳለፍኩልህ አለማለት። ብድራት ብድር ለሚሰጡ ሰዎች መርጦ ከመስጠት መከልከል ነው። ውድ የመርሃ ተዋሕዶ ተከታታዮች በዛሬው ክፍል ስለ ምጽዋት ምንነትና ስንመጸውትም ከሰዎች ዘንድ ምስጋናን ለማግኘት ፈልገን ሳይሆን ያ የተቸገረ ሰው ስቃዩ እንዲላቀቅ እንዲሁም ከሰማያት ባለው እግዚአብሔር ዘንድ ዋጋ እንደሚያስገኝልን አድርገን መመጽወት እንዳለብን ተምረናል። በሌላ ጊዜ ክርስቲያናዊ ሕይወት በሚለው አምዳችን ስለ ምጽዋት ተጨማሪ እናቀርባለን። በቀጣይ ክፍል እግዚአብሔር ቢፈቅድ ስለ ጸሎት ጌታችን ያስተማረበትን እንመለከታለን። አገልግሎቱ ለብዙዎች እንዲደርስ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ይደግፉ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።